ወርቅነህ እንደ አጥቢያ ኮከብ አንድ ጊዜ ታይቶ የሚጠፋ ሰው ነው የነበረ ይመስለኛል። በጣም 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 ግሩም ያለው ጭንቅላት። ሌፍትናንት ኮሎኔል ወርቅነህ ገበየሁ የቀዳማዊ ኃይለ ሥላሴ ንጉሳዊ ደህንነት ጥበቃና የስለላው መስሪያ ቤት ዲሬክተር ነበር። ይህ መስሪያ ቤት ከሀገር ውስጥ ሚኒስቴር ጋር በጥብቅ የተሳሰረ መሆኑ ተጽፎለታል። ሌፍትናንት ኮሎኔል ወርቅነህ ገበየሁ ከክብር ዘበኛና ከልዩ የደህንነት ክፍሎች ጋርም ተባብሮ ይሰራ ነበር። ቀዳማዊ ኃይለ ሥላሴ ኮሎኔል ወርቅነህ ገበየሁን በጓደኛው ጀነራል መንግስቱ ንዋይ ላይ ሰላይ እያደረጉ ይልኩት እንደነበርም ተጽፏል። ጎንደሬው የደህንነት ሰው ወርቅነህ ገበየሁ ግን መንግስቱ ንዋይን የሰለለ እየመሰለ ቆየ እንጂ በተግባር የክብር ዘበኛ አዛዥ ጓደኛውን ምስጢሮች ለንጉሱ አሳልፎ የሰጠበት መረጃ አልተገኘም። የሌፍትናንት ኮሎኔል ወርቅነህ ገበየሁ የቅርብ ረዳት ብርሃኑ አስረስ እንደጻፉለት ከሆነ ወርቅነህ ገበየሁ የብራ ሎሎ የመሰለ አይን የነበረው ቆፍጣና ወታደር ነበር። ነገርና ክብዶና ፊቱን ቋጥሮ አይናገርም። አርቆ የሚያይ ሰርቶ የማይደክም የማይሰለች ተስፋ የማይቆርጥ ብርቱ ሰው ነበር። ከግርማሜ ንዋይ ጋር ስለ ተሐሳሱ ግርግር ሲዶልት ሻይ መጠጣት ይመርጥ እንደነበር ተጽፏል። ሌፍትናንት ኮሎኔል ወርቅነህ ገበየሁ ብጥር የምትለዋን ቃል ብዙ ጊዜ ይጠቀምባታል። እንዲህ ለቃላት ለፍልስፍና ወይም ውበት መሳብ ብዙ ጊዜ የደህንነት ሰዎች ተፈጥሮ ይመስላል። ቀዳማዊ ኃይለ ሥላሴ መንፈሴ ወርቅነህን አሳድገው ይለኛል፣ ለጥፋቴ ይሁን ለልማቴ አላውቅም እያሉ ነው ቁልፉን የደህንነት መስሪያ ቤት የሰጡት። ወርቅነህ ገበየሁ በተመሳሳይ ጊዜ ቀዳማዊ ኃይለ ሥላሴን ይሉኝታ የሌላቸውም ራሳቸውን ብቻ የሚወዱ ኢትዮጵያ እንዳለች ወድማ እሳቸው ብቻቸውን የሚቀሩ ቢሆን እንኳን ግድ የሌላቸው ናቸው እያለ ያማቸው ነበር። ወርቅነህ ገበየሁ በትክክል መቼ እንደተወለደ አይታወቅም። ምናልባት በ1919 ወይም 1918 ዓመተ ምህረት ሊሆን ይችላል የሚሉ አሉ። የገበሬ ልጅ ነው። አባቱ ገበየሁ ገብረሕይወት ይባላሉ። እናቱ ውዲቱ ብሩ ናቸው። እኒህ ጥንዶች በየምድር ውስጥ በደብረ ታቦር አውራጃ ሐሙስ ወንዝ አትከና ጊዮርጊስ የምትባል ቀይ ላይ ወርቅነህ ገበየሁን ወልደውታል። ደብረ ታቦርና አካባቢው ደግሞ የቋረኛው ካሳ መንፈስ አለ። ጋፋት እዚያው ናት። ወርቅነህ መጀመሪያ አብነት ተማሪ ነበር። በዚያው ዘርፍ ቀጥሎ ቅኔ ለመማር ጎጃም ተሻግሯል። ሙያ ለመማር ከጎጃም ወደ አዲስ አበባ በእግሩ ተጉዟል። ወዲያው ደግሞ በኢትዮጵያ የመጀመሪያው ዘመናዊ ትምህርት ቤት ዳግማዊ ምኒልክ የሶስተኛ ክፍል ተማሪ ሆነ። እንደ ገጠሬነቱ እንግሊዝኛ ትምህርት ይፈትነው ነበር። በረታና አወቀበት። ጎንደሬው ወርቅነህ ገበየሁ ከሁሉም ልቆ አንደኛ ሆነ። በሶስተኛው የትምህርት ጊዜ ግን ወርቅነህ ገበየሁና ጓደኞቹ ለክብር ዘበኛ ጦር መኮንኖች ማሰልጠኛ ትምህርት ተመልምለው ወደ ወታደር ቤት ገቡ። በዚህ እጩ የጦር መኮንኖች ማሰልጠኛ ትምህርት ቤት ሶስቱንም ዓመት አንደኛ በመውጣት ትምህርቱን ሲያጠናቅቅ ወርቅነህ የንግግር የቃላት ፍሰትና አጠቃቀሙ ንጉሠ ነገሥቱን እንግዶችንና ጓደኞቹን ባስደሰተ ሁኔታ አቅርቦ ከሌሎች ጓደኞቹ ጋር ከ50 አለቅነት ወይም ምክትል የመቶ አለቅነት ማዕረጉ ተገለጸ። በስሙ ተጠርቶ ዲፕሎማውን ተቀበለ። ወርቅነህ በተለይ ሶስቱንም ዓመት አንደኛ በመሆኑ ቀዳማዊ ኃይለ ሥላሴ የሹመት የምስክር ወረቀት ዲፕሎማውን የሰጡት የመኮንነት ቀበቶውን ራሳቸው በማስታጠቅ ነበር። ይህንንም ተመራቂ ጓደኞቹና በስፍራው የነበሩ ሁሉ ይገባዋል በማለት አወድሰዋል። ምክትል የመቶ አለቃው ወርቅነህ ገበየሁ አዲስ አበባ ዩኒቨርሲቲ ኮሌጅ በማታው መርሃ ግብር ተመዝግቦ በሕዝብ አስተዳደር መማሩን ቀጥሏል። በርካታ ኮርሶችም ወስዶ ጥሩ ውጤት ማስመዝገቡን አብረውት ይማሩና ይሰሩ የነበሩ ጓደኞቹ ይናገራሉ። ከሚጠቀስለት ጉብዝናው አንዱ ብርቱ አንባቢነቱ ነበረ። ይመኮንን አማርኛ፣ ግዕዝ፣ እንግሊዝኛና የስዊድን ቋንቋ አቀላጥፎ የሚናገር በጣሊያንኛ በፈረንሳይኛና አረብኛ ቋንቋዎችም ለመግባባት የሚያበቃ ችሎታ የነበረው ሰው ነው። ይሁን እንጂ በነበረው የሥራ ጠባይ አለመመቸት ትምህርቱን ሙሉ ለሙሉ አጠናቆ ዲግሪውን ለመቀበል አልቻለም። ይህ ሁሉ ከሆነ በኋላ ወርቅነህ ገበየሁ በሻምበል ማዕረግ ወደ ኮሪያ ይዘምታል። በዚያም ጥንቅቅ ያለ ግዳጅ አፈጻጸም በማሳየቱ አንድ አሜሪካዊ መኮንን የሀገራቸውን ልጆች ታላቅ ከሚባለው የአሜሪካ የጦር አካዳሚ ተመርቃችሁ እንዴት አንድ አፍሪካዊ መኮንን ይብለጣችሁ አሰኝቷቸዋል። አቶ ተክለ ጻድቅ መኩሪያ የነገሩኝን ብጠቅሰው ደስ ይለኛል። ኮይ ወርቅነህን እንዴት ያዩት ነበር ብዬ ስላቸው አሉና በሁለት እጃቸው ራሳቸውን ይዘው ወርቅነህ እኮ የዚህ ሀገር ሰው አይደለም አሉኝ። ወርቅነህ እኮ የተለየ ሰው እኮ ነው፣ አምሳያ የለውም፣ ሩቅ እኮ ነው የሚያው። እሱ እኮ እኛ የምናየውን ያለውን አይደለም የሚያው፣ ሩቁን ሁሉ ነው የሚያየው። እሱ እኮ የተለየ ሰው ነው አሉ። ለእኔም አሁን ምንም አቻ አላገኘለትም። በጣም ሀገር ይወዳል፣ ሀገሩን በጣም ይወዳል።
ወገኑን በጣም ይወዳል፣ ያከብራል። በጎ ነገር ብቻ ነው የሚያየው። ለእኔ የሚለው ነገር አልነበረውም። ለሱ ምንም የሚያስብ አልነበረም። እና እንደዛ ያለ ሰው በመሆኑ ንጉሱም ደጋግመው የተናገሩት ነገር ነው። ጥሩ አጋጣሚ ነው አንተን ያገኘንበት፣ መልካም አጋጣሚ ነው አንተን ያገኘንበት። ከኮሪያ መልስ ከኋላ የመፈንቅለ መንግስት ጓዱ ብርጋዲየር ጄኔራል መንግስቱ ንዋይ ጋር ልዩ ረዳታቸው በመሆኑ ወዳጅነት መስርቷል። በመሃል የጆሮ ሕክምና ሊያገኝ ነው ተብሎ ስዊድን ተልኳል። እውነቱ ግን ስለላ ሊማር ነው ይባላል። ከስዊድን መልስ የቀዳማዊ ኃይለ ሥላሴ መንግስት አንድ ቀይ እንግዳ እየተጠባበቀ አጋጥመው። እኒያ ሰው ዛሬ በዓለም ካርታ ላይ የሌለችው የታላቋ ዩጎዝላቪያ መሪ ማርሻል ቲቶ ናቸው። ማርሻል ቲቶ ከቀዳማዊ ኃይለ ሥላሴ ጋር ልዩ ፍቅር ነበራቸው። እናም የማርሻል ቲቶን የአቀባበልና የመስተንግዶ ሂደት ለማሳመር ሻምበል ወርቅነህ ገበየሁ እጅግ ሲበዛ አስፈላጊ ሰው ነበር። በቅልጥፍናው ማርሻል ቲቶም ሆኑ ቀዳማዊ ኃይለ ሥላሴ እንደተደመሙ ተጽፏል። የኢትዮጵያው ንጉስ መደመማቸውን ከእንግዶቻቸው ጋር ተለያይተው ወደ ማረፊያቸው ሲገቡ ያን ወጣት መኮንን ጥሩት፣ ራቱን ከዚህ ብላ ከዚህም እንዳይለይ በማለት ገልጸውታል። በ1948 ዓ.ም ደግሞ የጸጥታ መስሪያ ቤቱን በዘመናዊ መንገድ አዋቅሮ እንዲመራ ሾሙት። ይህ መስሪያ ቤት የደህንነት ተቋም ነው። የቅርብ ረዳቱ ብርሃኑ አስረስ ወርቅነህ ገበየሁ የሚመራው የደህንነት መስሪያ ቤት ከእንግሊዙ MI6 እና ከእስራኤሉ ሞሳድ ጋር የሚነጻጸር እንዲሆን ይታተር ነበር ብለዋል። ወርቅነህ ገበየሁ የኢትዮጵያን የደህንነት ተቋም በሚመራበት ጊዜም አንድም ሰው በክብረ ነክ ወይም ማስተዳደሩን ነቅፋል ወይንም ባለስልጣን አምታል ተብሎ የተያዘ የተጋዘ በአደባባይ በጅራፍ የተገረፈ ወይም የታሰረ ሰው ስለመኖሩ አልታየም አልተሰማምም እያሉ ይመሰክሩለታል። ወርቅነህ ገበየሁ እንዲህ በዝና ላይ ዝና እየደረበ ቢቀጥልም እንደ ዘመኑ ወጣት ሚስት አላገባም። በዚያም ምክንያት ባህሪው የኮሙኒስት ነው የሚሉት ብዙ ነበሩ። ሚስት የማያገባውም በስርዓቱ ላይ ስር የሰደደ ጥላቻ ስላለው ነው ይባል ነበር። ከንጉሳውያን ቤተሰቦች ውስጥም ወርቅነህ ገበየሁን ለማግባት የሚቋመጡ ቆነጃጅት ብዙ ነበሩ። ቤቱ ድረስ ሄደውበት አባሯቸው ያውቃል። ከቀዳማዊ ኃይለ ሥላሴ በኩልም በሌሎች ዘንድ እንደተለመደው ልዕልት ገሊት እጮኛ እንድትሆን ሰጥተንሃል ከመባሉ በፊት እሳቸውን ለማምለጥ ወይዘሪት ጸገነት ዘውዴን ቶሎ ብሎ አጅቷል። ቀዳማዊ ኃይለ ሥላሴ ከጉብኝት ሲመለሱ እኮ እንዴት እኛን ሳታሳውቅ እንዲህ ያለ ነገር ታደርጋለህ ብለው ተቆጡት። ወርቅነህ ገበየሁ ግን ሳይጠለፍ በማምለጡና ንጉሱን በማስቆጣቱ መደሰቱን ይገልጽ ነበር ተብሏል። የኢትዮጵያ ደህንነት መስሪያ ቤት መሪው ወርቅነህ ገበየሁና የወይዘሪት ጸገነት ዘውዴ የቀለበት ስነ ስርዓት ቀለል ባለና ግርግር በሌለበት ሁኔታ ተፈጸመ። ወዲያው ግን ጸገነት የውጭ ሀገር ትምህርት አግኝታ አሜሪካ ሄደች። እዚያ ሆና ደብዳቤ ስትጽፍለትም በሐሳብሽ ወደዚያ አታተኩሪ፣ በዚህ ብዙ ተስፋ የለምና በትምህርትሽ መጠንከሩ ነው የሚበጅሽ፣ በሱ በርቺ አላት። ባጭሩ ኢትዮጵያ ውስጥ መፈንቅለ መንግስት ማድረጋችን በዚያም ሰበብ መሞታችን አይቀርምና ደህና ሁኝልኝ ማለቱ ነበር። ከዚያ ደብዳቤ በኋላ የሁለቱ ጥንዶች ግንኙነት ተቋረጠ። ወይዘሮ ጸገነት ዘውዴ ስለ ግንኙነቱ ስትናገር መጀመሪያ የተገናኘነው በሻይ ግብዣ ላይ ሲሆን መተጫጨቱ ውስጥ የገባነው ወዲያውኑ ነበር። ብዙም ሳንቆይ ቀለበት አሰርን። ከዚያ በኋላ አልፎ አልፎ ወደሱ ቤት ሄድ ነበር። ይሁን እንጂ የሱ በስራ መወጠር፣ ከቤት ሲመጣም የእንግዳው ብዛትና የስልክ ጥሪው አለመቋረጥ ከኔ ጋር ተረጋግቶ ለመጫወት ይቅርና የቀረበለትን ምግብ እንኳን አጣጥሞ ለመብላት ፋታ አልነበረውም። በአጭሩ በተፈጥሮው አእምሮው ለስራ እንጂ ለመዝናናት የታደለ አልነበረም። በዚህ ምክንያትም ተዝናንቶ የሚያዝናናው ጓደኛና ወዳጅ አልነበረውም። ከኔ ጋር ለብቻችን ሆነን የተጫወትንበት ጊዜ ቢኖር ለኮሎኔል ምሩ ወንዴ ሰርግ ሆለታ አብረን ሄድን ጊዜ ብቻ ነው። ያን ዕለትም ቢሆን ጨዋታችን ዘና የሚያደርግ አይነት አልነበረም። አስታውሳለሁ ከቤቱ ምሳ በልተን እሱ እየነዳ እኔ ከጎኑ ተቀምጬ ሶስተኛ ፖሊስ ጣቢያ አጠገብ ወደ ነበረው ቢሮ ደርሶ ለመሄድ መናገሻ ቅዱስ ጊዮርጊስ ቤተክርስቲያን ስንደርስ ሁለት ጎስቆል ያሉ አርበኞች ሲያይ መንፈሱ ደፈረሰም። ራሱን እየነቀነቀ ካዘነ በኋላ እኔ በኃላፊነት ተጠያቂ እንደሆንኩ ሁሉ ወደ እኔ መለስ ብሎ ለምን እንደዚህ ይሆናል? ለምን እንዲህ ይደረጋል? በማለት አዘነ። ከዚህ በኋላ ሁለታ እስከምንደርስ ድረስ ጭውውታችን እንደመጀመሪያው የለሰለሰ አልነበረም። አሁን መለስ ብዬ ሳስበው ኮሎኔል ወርቅነህ ገበየሁ የወገን ፍቅር የሚያንገበግበው እንደነበርና ከግል ሕይወቱ ይልቅ የአገር ጉዳይ ይበልጥ ያስጨንቀው እንደነበር ለመረዳት ችያለሁ። በዚህ ልዩ ባህሪውም በአጭር ሊቀጭ በቃ እያለች ተተክዛለች። እነሆ ኮሎኔል ወርቅነህ ገበየሁ በቀዳማዊ ኃይለ ሥላሴ ላይ ማመጽ ጀመረ። እዚህ ላይ ያመጹን አንድ ምልክት ማስታወስ ይበጃል። ኡዚውን አቀባብሎ ሰጠኝና እኔ ወደዚያ ቤት ሄዳለሁ። ከምሽቱ 3 ሰዓት ከ5 ደቂቃ ሲሆን የዚያ ቤት የውጭ መብራት ይበራል። በበቆሎ መካከል አልፌ በረንዳው ላይ ስደርስ አልጋ ወራሽ ብቻ ወጥተው የተቀበሉኝ እንደሆን የሚቆየው ለሩብ ሰዓት ብቻ ነው። ነገር ግን ከሳቸው ጋር ሌላ ሰው ተጨምሮ የወጣ እንደሆን ብትችል ነጥለህ
ካልሆነም ደርበህ እንድትመታን ይህ የመጨረሻ ቁርጠኛ ትዕዛዝ ነው። እጄን እንዳታስይዘው። እንዲህ ያለው አጭር ቀጭን ቆፍጣና ትዕዛዝ የሌፍትናንት ኮሎኔል ወርቅነህ ገበየሁ ነው። በብርሃኑ አስረስ የታህሳሱ ግርግርና መዘዙ መጽሐፍ ውስጥ ይገኛል። የሌፍትናንት ኮሎኔል ወርቅነህ ገበየሁን ቆራጥነት ለመመስከር ከኒህ ቃላት የበለጠ አስረጅ የሚገኝ አይመስልም። ቃላቱም የደህንነት ሹሙ በሾመው መንግስት ላይ ማመጹን አመላካች ናቸው። ቀጥሎም ዝነኛው የታህሳሱ ግርግር መጣ። ታህሳስ 4 ቀን 1953 ዓ.ም ዝነኛው የመፈንቅለ መንግስት ሙከራ ሲካሄድ የደህንነት ሹሙ ሌፍትናንት ኮሎኔል ወርቅነህ ገበየሁ ባዶ እጁን እንደነበረ ብርሃኑ አስረስ ጽፏል። በኋላ እሳቸው ኡዚ የተባለ እስራኤል ሰራሽ ጠመንጃ ሰጥተውታል። ከዚያ በኋላ ከወንድማማቾቹ መንግስቱ ንዋይና ግርማሜ ንዋይ ጋር ከማክሰኞ እስከ ቅዳሜ መፈንቅለ መንግስቱን ለማሳካት ሲታትር ሰንብቷል። ብርሃኑ አስረስ እንደሚሉ ከሆነ ሁለቱ ወንድማማቾች የምድር ጦርንና የአየር ኃይልን አዛዦች ጨምሮ ቁልፍ የወታደሩን መሪዎች ሳይዙ ወደ መፈንቅለ መንግስት መግባታቸው ለወርቅነህ ጨንግፎ የተጀመረ ሴራ መሆኑን አመላክቶት ነበር። የፈራው ደርሶ ቅዳሜ ታህሳስ 8 ቀን 1953 ዓ.ም መፈንቅለ መንግስቱ ከሽፎ የደህንነት ሹሙ ወርቅነህ ገበየሁ ተሳዳጅ ሆኗል። የሌፍትናንት ኮሎኔል ወርቅነህ ገበየሁ ወደ ቀጨኔ መድኃኔዓለም አካባቢ መሸሽ መረጃ የደረሳቸውና እንዲፈለግ ትዕዛዝ የሰጡት የግንቦት 8 ቀን 1981 የከሸፈ መፈንቅለ መንግስት ሞካሪው ጄኔራል መርዕድ ንጉሴ መሆናቸው ደግሞ የተለመደው የኢትዮጵያ ታሪክ ስላቅ አካል ሆነ። ሌፍትናንት ኮሎኔል ወርቅነህ ገበየሁን ለመያዝ የተሰማራው ኃይል ከወንዙ ውስጥ አይቶት ከከበበው በኋላ የከባቢው ጦር አዛዥ ሌፍትናንት ኮሎኔል ወርቅነህን ጌታዬ እጆን ይስጡ ብሎ ሲጠይቀው አይ እሱን ተወው፣ ቴዎድሮስ እጅ መስጠትን አላስተማረንም፣ ይልቅ የምልህን ስማ፣ እኛ የተነሳ ነው እኛ ተበድለን ሳይሆን የሀገራችንን ችግር ለማስወገድ ነበር፣ እኛ ጀምረነዋል፣ እናንተ ጨርሱት እንዳለ ከአዛዡ አጠገብ የነበረ አንድ ወታደር ተንደርድሮ ሄዶ ሊይዘው ሲል በያዘው ኡዚ ወታደሩን ተኩሶ ገደለው። አንድ የ10 አለቃ ደግሞ ከሌላ ጎን ገስግሶ ሊይዘው ሲል በሱም ላይ ተኩሶበት አቁስሎ ከጣለው በኋላ በቀረችው አንድ ጥይት ራሱን ሰዋ። ሌፍትናንት ኮሎኔል ወርቅነህ ገበየሁ ራሱን ከገደለ ከ4 ሰዓት በኋላ ሬሳው የሻለቃ ላምረው ጡርነህ በተባለ የጦር ሰራዊት መኮንን በአምቡላንስ ወደ ቤተ መንግስት ተወሰደ። በዚያን ጊዜ የሻለቃ አንጋጋው ኃይሌ ቤተ መንግስት ግቢ ውስጥ ስለነበሩ የሌፍትናንት ኮሎኔል ወርቅነህን አስከሬን ከመኪና ወርዶ ቤተ መንግስት ግቢ አደባባይ ተጥሎ ንጉሱ እንዲያዩት መደረጉን ተመልክተዋል። ከዚህ በተጨማሪ ወርቅነህ እጅግ በጣም መልከቀና ወጣት የነበረ መሆኑንና አስከሬኑ መሬት ላይ ወድቆ ሲታይ ያ መልከቀና ወጣት መኮንን የተኛ እንጂ የሞተ እንደማይመስል በስሜት ይገልጻሉ። ንጉሱ አስከሬኑን በተመለከቱ ጊዜ ሆነውን ሲገልጹም ኮሎኔሉ ከፈጠረው አመጽ ይልቅ ሬሳውን የተመለከቱትን ሁሉ ያራደ ነበር ይላሉ። ጃንሆይም አስከሬኑን ትኩር ብለው አዩና ልባቸው በሐዘን ተሰበረ። እያዩት ሞቷል ብለው ማመን ቸግራቸው። ከአመፀኞቹ አንዱ ነው ብለው ለመቀበል ማቃታቸው። ለብዙ ደቂቃዎች ተክዘው ሲያጉመተምቱ ከቆዩ በኋላ ሐሳባቸውን ሰብሰብ አድርገው በማይሰማ ድምጽ ወስዳችሁ ለህዝብ በሚታይ አደባባይ ስቀሉት እንዳሉ ይጠቅሳሉ። የሌፍትናንት ኮሎኔል ወርቅነህ ገበየሁ ሬሳ ከቤተ መንግስቱ ከምሽቱ 1 ሰዓት ወጥቶ ወደ መናገሻ ቅዱስ ጊዮርጊስ አደባባይ ተወስዶ ተሰቀለ። የቅርብ ረዳቱ የነበሩት ብርሃኑ አስረስ የዚያን ናፍታ ሁኔታ ጊዜው ከምሽቱ 2 ሰዓት ገደማ ቢሆንም የወርቅነህ አስከሬን መሰቀሉን አረጋገጥኩ። አንድ ታንክ ከአፄ ምኒልክ ሐውልት በስተደቡብና አንድ ታንክ ከሐውልቱ በስተሰሜን ከስቅላቱ ፊትና ኋላ ቆመው ይጠብቃሉ። አካባቢው ጭር ብሏል። ምን ላድርግ? ብቻዬን 3 ጊዜ አካባቢውን ዞሬ በመጨረሻ መኪናዬን ከስቅላቱ አጠገብ አቁሜ ወዳጅ ያዝናል እንጂ መቼ አብሮ ይሞታል እንደምንም ብሎ ይሰነባበታል እንዲሉ የማደርገውን አጥቼ አዝኜ ተከፍቼና ተክዤ ከሬሳው አጠገብ ብቆምም ማንም የጠየቀኝ አልነበረም። ይህንን አይቼ ወደ ቤት የተመለስኩ። ሌሊቱን የማደርገውን እንዳጣሁ ሳልተኛ አደርኩ። በማግስቱም እንደገና ሄጃ አየሁት። የሻለቃ አንጋጋው እንዳሉት የሞት አይመስልም ነበር። ከዚያ የት እንደተቀበረ ሳይታወቅ ቀረ ሲሉ ይገልጹታል። እነሆ የቀዳማዊ ኃይለ ሥላሴ የደህንነት ሹም ጎንደሬው ኮሎኔል ወርቅነህ ገበየሁ እንዲያ ሆኖ ቀረ። ሌፍትናንት ኮሎኔል ወርቅነህ ገበየሁ ልክ እንደ ስሙ የህዝብ ደህንነት መጠበቂያ ያደረገው የቀዳማዊ ኃይለ ሥላሴ የደህንነት መስሪያ ቤት መጀመሪያ ራሱን ችሎ የተቋቋመ አልነበረም። ከዚያ ይልቅ በክብር ዘበኛ፣ በአገር ውስጥ ሚኒስቴር መስሪያ ቤት፣ በፖሊስና ደህንነት ቢሮዎች፣ በመሳፍንትና መሰል አካባቢ አገዛዞች ስር ነበር። ከጣሊያን መባረርና ከአዲስ ዘመን ብስራት በኋላ ግን
ወደ ማዕከል ተሳበ። የስለላ ስራውም በዋናነት በኦርቶዶክስ ቄሶች ይሰራ እንደነበር ተጽፏል። ቄሶች መረጃ ይሰጣሉ፣ ይሰልላሉ። የቤተ ክርስቲያኒቱን የመረጃ ድር ተከትለው ለመንግስት ጠቃሚ ነገር ሹክ ይላሉ። የቀዳማዊ ኃይለ ሥላሴ ተቃዋሚዎች፣ ንጉሳውያን፣ ቤተሰቡ፣ የጦር አዛዦች ሁሉ ይሰለሉ ነበር። የተማሪዎች እንቅስቃሴ እየበረታ ሲመጣ ደግሞ አደራጆቹና የሰራተኛው ማህበር መሪዎች የደህንነት መስሪያ ቤቱ አይን ውስጥ ገቡ። የጃንሆይ የስለላ መስሪያ ቤት በመጀመሪያዎቹ ዓመታት ከእንግሊዙ MI6 የኋላ ኋላ ደግሞ ከሲአይኤ ጋር እጅና ጓንት ነበር። ቀዳማዊ ኃይለ ሥላሴ በደህንነትና ስለላ ጉዳዮች አስደማሚ ሰው ነበሩ። በስደት እንግሊዝ ሀገር ሆነው ሳይቀር አርበኞችን በመጠቀም የፋሽስቱን አስተዳደር ይሰልሉት ነበር። ግራዚያኒን ለመግደል በተደረገው ሙከራ ላይም እጃቸው ረጅም እንደነበረ ይታመናል። ለዚህ ዓላማቸው እንደ ሸዋረገድ ገድሌ ያሉትን የውስጥ አርበኞች ሁላ ተጠቅመዋል። ግና በወጣትነታቸውም ልጅ ኢያሱን በተጋነነ ወሬ አጥበው ያሰጧቸው በስለላ ስለበለጧቸው ነው። ግርማዊነታቸው እንዲያ በብልሃት ኖረው ኮሎኔል ወርቅነህ ገበየሁ የተባለ የደህንነት ሹም ወደ ቤተ መንግስታቸው በጋበዙ ጊዜ ግን ለመጀመሪያ ጊዜ ንጉስ እንደሚከሰስ ምልክት አሳየባቸው። በዚያው ሰሞን የዩኒቨርሲቲ ተማሪዎች መፈንቅለ መንግስቱን ደግፈው በአደባባይ ታዩ። ያብ ሆነ በ13 ዓመቱ የኢትዮጵያ ንጉሳዊ ስርዓት ከስሩ ተነቅሎ ወደቀ። የዚህን ሂደት ደማቅ አባል ጎንደሬውን ሌፍተናንት ኮሎኔል ወርቅነህ ገበየሁን የዘከርንበት ዝግጅት አክትሟል።